እንኳን ወደ ማፍስ ኢንተርቴይንመንት ዩቲዩብ ቻናል በሰላም መጣችሁ። ለመታወቅ ያክል እስጢፋኖስ ወንዱ እባላለሁ። ዲጂታል ማርኬተር፣ ኮንተንት ክሬተር እና የዩኒቨርሲቲ ተማሪ። ይሄ ከብዙ ዓመት ማሰብ ማሰላሰልና ማቀድ በኋላ የምንቀርጸው የመጀመሪያ የዩቲዩብ ቪዲዮአችን ነው። ስለዚህ ዛሬ ዩቲዩብን ሀብለን ጀምረናል ማለት ነው። ያው እንግዲህ ከአሁኑ ጀምሮ ላሰልቻችሁ ሰፖርት ማድረግ የምፈልጉ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ። ዩቲዩብ ለምን መጀመር አስፈለገ? እኛስ ይሄንን ቻናል ለምን ክሬት አድርገን ቪዲዮ መቅረጽ ጀመር? የጀመርነው ዩቲዩብ ላይ እንዴት ከዜሮ አንስተን ትልቅ ቦታ መድረስ እንደሚቻል፣ ዲጂታል ማርኬቲንግ እንዴት እንደሚሰራ፣ ቢዝነሳችሁ እንዴት ራን ማድረግ እንደምችሉ፣ በዛ ላይ ደግሞ የእኛን ህይወት ለእናንተ በማሳየት ትምህርት መውሰድ የምትችሉ ከሆነ እንድትማሩበት፣ ራሳችሁ እንድለውጡበት፣ ራሳችሁንም ዞር ብላችሁ እንድታዩበት የሚያግዛችሁ ከሆነ በሚል ነው። በዚህ ቻናል ላይ ሰልፍ ዴቨሎፕመንት፣ ስለ ዲጂታል ማርኬቲንግ፣ ስለ ኮንተንት ክሬሽን እንዲሁም ዩቲዩብ፣ ቲክቶክ፣ ፌስቡክ፣ ኢንስታግራም ላይ ከዜሮ ተነስቶ እንዴት ማድረግ ይቻላል፣ ለቢዝነሳችሁስ ምንድነው የሚመከረው፣ እነዚህ ሶሻል ሚዲያዎች ምን ይፈልጋሉ፣ አሁን ጊዜው የኢንተርኔት ነው። ኢንተርኔት ብቻ ሳይሆን ሶሻል ሚዲያ ላይ ማሸነፍ አለባችሁና እንዴት ማሸነፍ እንደምችሉ የምናሳይበት ይሆናል ማለት ነው። ማሳየት ብቻ አይደለም፣ እኛ እየሰራን ያለነውን ለእናንተ የምናሳይበት፣ የምንማማርበት፣ እናንተ ጋር ያለውን ሀሳብ እኛ በመቀበል እርስ በርስ የምንማማርበት ዩቲዩብ ቻናል ይሆናል ማለት ነው። ታዲያ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ጉዟችንን አብረን እንጀምር። ማፍስ ኢንተርቴይንመንት